ኢትዮጵያ ውስጥ አነስቴዥያ በምን ሌቭል ይሰጣል የሚል ጥያቄ ተጠይቄ ነበረ። አነስቴዥያ ብዙ አይነት ሌቭሎች አሉት። የመጀመሪያው በአንደር ግራጁዌት ሌቭል ቤሲስ ኢን አነስቴዥያ በመባል ከ12ኛ ክፍል በኋላ ለ4 አመት ተኩል የሚሰጥ ነው። የቤሲስ ኢን አነስቴዥያ 4 አመት ተኩል ይፈጃል። የክረምት እረፍት ሊኖረውም ላይኖረውም ይችላል እንደየግቢው ሁኔታ። እኛ በተማርንበት ጊዜ 4 ዩኒቨርሲቲዎች ላይ ነበረ የሚሰጠው። አዲስ አበባ፣ ጎንደር፣ ዲላ፣ ጅማ ነበረ። በአሁን ሰዓት ግን በተለያዩ ዩኒቨርሲቲዎች ላይ ይሰጣል ማለት ነው። በፖስት ግራጁዌት ሌቭል ኤምኤስሲ ኢን አድቫንስድ ክሊኒካል አነስቴዥያ በሚል ይሰጣል። ይህንንም ለመማር በቤሲስ አነስቴዥያ የመጀመሪያ ዲግሪ እና ከዛ በኋላ ደግሞ የስራ ልምድ መኖር አለበት። ሌላኛው አነስቴዥዮሎጂ የሚባለው ስፔሻሊቲ ነው። ይህን ለመማር ደግሞ በሜዲካል ዲግሪ ወይም ደግሞ ጀነራል ፕራክቲሽነር ሆኖ የተወሰነ ጊዜ መስራት እና የሜዲካል ዲግሪ ሆልደር መሆን ያስፈልጋል። ሌላኛው እና የመጨረሻው በቅርብ ጊዜ የተጀመረው ፒኤችዲ ኢን አነስቴዥያ ነው። ይህም ማለት በማስተርስ አነስቴዥያ የተወሰነ የስራ ልምድና የኮሚኒቲ ስራ ከተሰራ በኋላ የሚኖረው መማር የሚቻለው የሌቭል ነው። ይህም በጎንደር ዩኒቨርሲቲ በአሁን ሰዓት እየተሰጠ ይገኛል።